ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ በወንድማችን አለልኝ አዘነ የጣና ሞገድ የባህር ዳር ከነማ ዋና አጥቂ እግር ኳስ ተጫዋች በወንድማችን አለልኝ አዘነ እንግዲህ ትናንት የፍርድ ውሎ ነበረውና ታስታውሳላችሁ። ወንድማችን አለልኝ አዘነ በጣም የተባረከ እንዲሁም ለኢትዮጵያ ከዋሊያዎቹ ጋራ ዋሊያዎቹን ለመቀላቀል ትንሽ የቀረው ወንድማችን ነበረና እንግዲህ ነፍሱን በአጸደ ገነት ያኑርልን። ያው በሚስቱ በእህቷ ባል አማካኝነት ነው እንግዲህ ህይወቱ ያለፈው። በጣም በሚያሳዝን ሁኔታ እንግዲህ እነሱ ተጠርጥረው ፖሊስ ጠርጥሯቸው ተይዘው እስር ቤት ለትንሽ ቀን ገብተው ነበረ። ነገር ግን ይግባይ ብለው እንግዲህ ከእስር ተፈትተዋል ማለት ነው። ከእስር ተፈትተው ቆይተው ነበረ። አሁን በትናንትናው ዕለት ድጋሚ ታስረዋል ማለት ነው። ባልና ሚስቱና የሚስቱ የእህቷ ባል ማለት ነው። እንግዲህ ይህንን ነገር ሊያደርሱበት የቻሉት ያው ገንዘቡን ለቤተሰቦቹ እየሰጠ ነው በሚል ተልካሻ ምክንያት ነው ማለት ነው። ወንድማችን አለልኝ አዘነ በጣም የተባረከና እንዲሁም ደግሞ በእግር ኳስ ህይወቱ እንግዲህ በጣም ተወዳጅ የጣናው ሞገድ ባህር ዳር ከነማ እግር ኳስ ተጫዋች ነበረ። የ21 ቁጥሩ ማሊያ ለባሽ በጣም የሚያሳዝን የእውነት የእመቤታችን ወዳጅ የእመቤታችንን ምስለ ፍቁር ወልዳን በእውነት በሚለብሰው ማሊያ ላይ ከስር አስሎ ነበረ የሚለብሳት። ይሄ ማሊያው ላይ 21 ቁጥር ነው የሚለብሰው ለራሱ የማሊያው ቁጥር ያው መለያ ቁጥር አላቸው አይደለ? 21 ቁጥር ነበር የሚለብሰው እና በጣም የሚያሳዝን የተባረከ እንግዲህ በእግር ኳስ ተጫዋች ነው። ነገር ግን በስርዓተ ቁርባን ነበር ሚስቱን ያገባት ማለት ነው። እንግዲህ ገዳዩን ጠላቱን ያገባት በስርዓተ ቁርባን ነበረ። በጣም ነበር የሚወዳት። እንግዲህ እሷ ግን ያገባችው ለዚህ አስባ ነበረ ማለት ነው። ለምን እንደዚህ ባይሆን ኑሮ እንግዲህ የ15 ቀኑ ሙሽራ ባገባት በ15 ቀን ነው ማለት ነው እንግዲህ ለሁለት ተሜሳጥረው የገደሉት ራሱን አጥፍቶ ነው የሚል የሆነች ዶሮ እንኳን እውነት ዶሮ ትንሽ ከበድ ያለ ዶሮ እንኳን ማይንጠለጠልባት ማለት ነው። የሆነች ቀጭን እንጨት ላይ እዛ ላይ ነው ራሱን አንቆ የሞተው ብለው እንግዲህ የእምነት ክደት ቃላቸውን ወዲያው በወቅቱ ሰጥተው ነበረ። እዛ ላይ የእውነት ህፃን ልጅ ዶሮ ከዶሮ የሚያንስ የለም አይደለ? ዶሮ ቢሰቀልበት ቅንጥስ ብላ የምትሰበር ዛፍ ናት ማለት ነው። የሆነች የቆመች የኤሌክትሪክ ገመድ የሚሄድባት የምትመስል ናት። ፖል እንኳን አይደለም ማለት ነው። እና ያንን የሚያክል ማለት ወጣት ተክለ ሰውነቱ በጣም የሚያምር ኳስ ተጫዋች ነው እንደምታውቁት። እና እንዴት እዛችን ላይ ተንጠልጥሎ የቃቃ ጨዋታ ማለት ነው። እና እንደዛ ብለው የእምነት ክደት ቃላቸውን ሰጥተው እውነት ያየ ሰው ቆይ እንጨቲቱን አስገባላቸዋለሁ ማለት ነው። እና እንደዛ ብለው ነበረ በወቅቱ። በዛ ራሱን አጥፍቶ ነው በሚል የውሸታቸውን ተናገሩ። እንግዲህ ገንዘቡን ለመውሰድ ነበረ እንግዲህ ሚስት ብሎ በስርዓተ ቤተክርስቲያን አግብቷታል። እሷ ቢያንስ እንኳን ሀብት ንብረቱን ብትፈልግ ወልዳ በቃ ብትፋታ እንኳን እኩል ትካፈል ነበረ። ይህን ህይወቱን እስከ መጨረሻው ከማጥፋት እንደዚህ እንኳን ብታደርግ ያው ገንዘቡን ትወስድ ነበረ ማለት ነው። ነገር ግን ይሄ ነገር አልመጣላትም ነበረ። ያጨካከኗ እንዲሁ በስርዓተ ቤተክርስቲያን ምላ ያገባችውን ባሏን በስመ አብ በእውነት በጣም ነው የሚያሳዝን። እና እንግዲህ ወዲያው እንደሞተ ገና በ3 ቀኑ በሳልስቱ ማለት ነው እናትና አባቱ እህት ወንድሞቹ ልብሱን እንፈልገዋለን የወንድማችንን ልብስ በቃ እናልቅስበት ስጭን ቢሏት እንኳን አልሰጥም ያለች አውሬ ናት ማለት ነው። ልብሱን አልሰጥም ብላ ለኔ ዲያን ሰጥቼዋለሁ የለም ልብስ የሚባል ብላ እንግዲህ ልብሱን እንኳን አልሰጣቻቸውም ማለት ነው። እንደዚህ አይነት ሚስት እውነት በስመ አብ በጣም ከባድ ሰው ናት በጣም። እና እቺን ጨካኝ ሴት ነው እንግዲህ በቃ በይግባኝ የተፈቱት ማለት ነው። የወንድሟ ሚስት የእህቷ ባልም እሷም
ነበረ ማለት ነው ታስረው የነበረ። ወዲያው ነው የተፈቱት። ይግባኝ ብለው እኛ እንደዛ አላደረግንም ብለው ተፈቱ። አሁን ደግሞ ለስንት ቀን እንደሚሆን ያው በትናንትናው ዕለት ታስረዋል ማለት ነው። ተመልሰው ታስረዋል። ነገር ግን እናት እስካሁን ድረስ ማቅ ለብሳለች። አባት፣ እህት፣ ወንድሞቹ እስካሁን ማቅ ለብሰው ነው ያሉት ማለት ነው። ትክክለኛ ፍርድ እንኳን የደቡብ ክልል መንግስት እስካሁን ትክክለኛ ፍርድም አልተሰጣቸውም ማለት ነው እስካሁን ድረስ እና ይፈታሉ፣ ይታሰራሉ። ጨዋታ ማለት ነው። የእውነት ያንን የሚመስል ስንት ደረጃ የሚደርስ ሀገር የሚያስጠራ ጀግና እግር ኳስ ተጫዋች እውነት ለአፍሪካ ከዋሊያዎቹ ጋራ ይገባል እየተባለ ሲጠበቅ የነበረ ሊፈርም በቀጣይ ዓመት ሊፈርም የነበረ ልጅ ነው ማለት ነው። እንግዲህ ጓደኞቹ ሲናገሩ 21 ቁጥር ማሊያ ከዚህ በኋላ ማንም አይለብሳትም በክብር እናስቀምጣታለን ብለው በቃ እንዴት እንደሚያሳዝኑ እንዴት የ15 ቀን ሙሽራ ማለት ነው ባገባት በ15 ቀኑ ሙሽርነቱን እንኳን እንትን በወጉ ሳያጣጥም ነው እንግዲህ ህይወቱን የቀጩት ማለት ነው። በአጭር ያስቀሩት። እሱ እግዚአብሔር አምላክ ከደጋጎቹ ጋር ያኑረው። ግን እነሱን ግን መቼም የህሊና ጸጸት እንደዛ የጓጓችለትን ሀብት ልጅ የላትም ምን የላትም መውሰድ አትችልም ማለት ነው። እንደዛ የጓጓችለትን ሀብት እንዲሁ እውነት ትክክለኛ ፍርድ ቢሰጥ ይቺ አይደለም ገንዘቡን ልትወስድ ሀብትና ንብረቱን እንግዲህ ለአንድ ኳስ ያው ሲፈርሙ በጣም በርካታ ገንዘብ ነው የሚያገኙት እና ያንን ለመውሰድ ለቤተሰቦቹ እየሰጠ ነው፣ ለቤተሰቦቹ ቤት እየሰራ ነው ብላ ነው እንግዲህ በቅናት በምቀኝነት እናቱ ስንት መከራ አይታ ያሳደገችው እናቱ ናት። ለቤተሰቦቹ ቢያደርግ ምን ችግር አለው? የእሷን ካላጎደለባት እሷን ምንም ነገር ካልጎዳት እናቱን አባቱን ደካማ እናትና አባት ነው ያሉት መጦር ግድ አለበት። የልጅ ኃላፊነቱን መወጣት ግዴታው ነው። አደረገ። ነገር ግን ከዚህ በኋላ ይህንን ለነሱ ለቤተሰቡ ነው የሚለው እና ብለው እንግዲህ ተመሳጥረው ከእህቷ ባል ጋራ ነው እንግዲህ ይህንን ክፉና አረመኔ ድርጊት ያው ያደረጉበት ማለት ነው። አንድ የሆነ ቪዲዮ ማለት ነው እንኳን ደስ ያላችሁ ብለው ኬክ ይዘው ጓደኞቹ ሲሄዱ ማለት ነው። ጓደኞቹ ሲሄዱ የሆነ በቃ አስተያየቷ ለራሱ እሱ ፈገግ ብሎ ሲቀበላቸው፣ እሷ ግን የሆነ እውነት ቪዲዮውን ካገኘሁት አስገባላችኋለሁ ፊቷን ጨለማ አስመስላ እንግዲህ በተጋቡ በሳምንት እንግዲህ ጓደኞቹ የደስታቸው መግለጫ ኬክ ይዘው የሆነ ነገር ስጦታ ይዘው ያው ሲሄዱ ማለት ነው። እና ከዛ ቪዲዮ ላይ ነው ለራሱ ክፉ አረመኔ እንደሆነች ለራሱ ይለያል ማለት ነው። ፊቷ ያስታውቅባታል። እና እንዴት ህሊናዋ ፈቀደላት እንደዛ በስርዓተ ቤተክርስቲያን መቼም አንድ ክርስቲያን በስርዓተ ቤተክርስቲያን ሲያገባ ምን ቃል ገብቶ እንደሚፈጽም ይታወቃል። ያንን መሐላዋን ትታ እንዲሁ ምን ችግር አለው እንደዚህ በቅናት ካበደች ለምን አትፈታውም? ለምን ፈትታ ንብረቴን አካፍለኝ ብላ እኮ ብትለው ይሻላል እንደዚህ ከምታደርግ ማለት ነው። እና የእውነት እኔ በጣም ብዙ ሰዎች ያው ብዙ አርፈዋል። ብዙ ፍትህ ያልተሰጡ ወገኖች አሉ። ያለልኝ ሞት ግን የእውነት መቼም እንዲሁ ከህሊና ያልጠፋ ያለ ነው ማለት ነው። እንደምታውቁት በቃ እኔ እንጃ በጣም ነው የሚያሳዝነው። 15 ቀን የ15 ቀን ሙሽራ ነው የ15 ቀን ማለት ነው። እና የሰርጉን ጣዕም እንኳን በደንብ ሳያጣጥም ነው ማለት ነው በአጭር ያስቀሩት። የተረገመች ሚስቱና እንግዲህ የሚስቱ የእህት ባል ማለት ነው። እና እንዲሁ በምክንያት በሆነ ነገር አድርገው ገንዘቡን መውሰድ ይችሉ ነበረ ማለት ነው። ግን ይህንን ሰይጣናዊ ሀሳብ በህሊናቸው እንግዲህ ተከስቶ ያው አደረጉት። እና ፍርድ ቢያንስ እንኳን በቃ የሚያስተምር እንደ ወንድማችን አይነት እንደ አለልኝ አዘነ አይነት ሌላ እንዳይፈጠር የማያዳግም እርምጃ ለምንድን ነው የማይወሰድባቸው? በእነኚህ እንደዚህ የሚያደርጉ ሰዎች የማያዳግም እርምጃ ለምን አይወሰድባቸውም? ጭራሽ ይፈታሉ። አሁንም ደግሞ እስከ መቼ እንግዲህ እንደታሰሩ አይታወቅም። በጣም ጨካኝ አረመኔ ሚስቱ አስቡት እንግዲህ
አንዲት ነገር አልሰጠቻቸውም። የራሱ ቤቱ የራሱ ነው። ብዙ እቃ አለው፣ ብዙ ሀብት ንብረት አለው። ከልብሱ አቅም እንኳን ማለት ነው ከልብስ አቅም አንዲት የሚያለቅሱበት ቲሸርት አልሰጠቻቸውም ማለት ነው። ለነዲያን አስረክቤያለሁ ማንም ዝር እንዳይልብኝ ገና በ3 ቀን ማለት ነው። ሀዘናቸውን እንኳን በቅጡ ሳይወጡ ሀዘናቸውን እንኳን አልቅሰው ወንድማቸውን ልጃቸውን ከቀበሩ በኋላ ልብሱን እያዩ እንኳን ልብሱን ወንድሞቹ መልበስ ይፈልጋሉ። ወንድሞቹ ማስታወሻ እነሱ ራሳቸው ለነዲያን መስጠት ይፈልጋሉ። እሷ ግን በቃ አልሰጥም ብላ ነው የቀረች ማለት ሰጥቼዋለሁ፣ ማንም ሰው ዝር እንዳይልብኝ፣ ማንም ሰው ወደ ቤቴ ብቅ እንዳይል ብላ እንግዲህ ደካማ እናትና አባቱን ሀዘናቸውን በስነ ስርዓት ሳይወጡ ነው በ3 ቀን ያባረራቻቸው ማለት ነው። ይቺ አረመኔ ለዚች ታዲያ እንዴት የማያዳግም እርምጃ እንዴት ተመጣጣኝ ያንን ስንት የሀገር ተረካቢ ኢትዮጵያን በዓለም አደባባይ ሊያስጠራ ጫፍ ላይ የደረሰ ወንድም እንደዚህ በአጭር አስቀርተውት፣ ነገር ግን እነሱ ይፈታሉ፣ ይታሰራሉ፣ ይፈታሉ፣ ይታሰራሉ። ቀልድ ማለት ነው። እና አሁንም ቢሆን የደቡብ ክልል መንግስት ይችን አረመኔ ሴትና የእህቷን ባል የማያዳግም እርምጃ ለምንድን ነው የማይወስድባቸው? ለምንድን ነው እንደዚህ በየጊዜው እየተፈቱ እየታሰሩ እናት እስካሁን ድረስ ማቅ ለብሳ እስካሁን ድረስ የልጇን በስነ ስርዓት እንኳን ቤቱ ቁጭ ብላ ሬሳው ከወጣበት ቤት እንኳን ቁጭ ብላ እንዳታዝን ሳይፈቀድላት ውጡ ብላ አባራ፣ ከዚህ በኋላ እሱ የለም ማንም እንዳይመጣብኝ ብላ አባራቸው። ይሄ ብቻ አይደለም። በትክክል ለምንድን ነው ፍርድ የማይሰጠው? ለምን ፍርድ አይሰጣቸውም? እናት እስካሁን እያለቀሰች ነው። እህት ወንድሞቹ እስካሁን እያለቀሱ ነው። ፍትህ ይሰጠን እያሉ ማለት ነው። በእነኚህ ሰዎች ዙሪያ የደቡብ ክልል መንግስት ለምንድን ነው ችላ ያላቸው? ለምንድን ነው ይግባይ ብለው እንኳን አሁንም ደግሞ ይግባይ ይጠይቃሉ። እስከ መቼ እንደሚታሰሩ አይታወቅም። አሁን ይግባይ ብለው አይደል የተፈቱት? በዋስ ተፈትተው በትናንትናው ዕለት ደግሞ ድጋሚ ታስረዋል። ነገር ግን ሲፈቱ እነሱ ሲንቀሳቀሱ እናትየዋ እናት እህት ወንድም በጣም ይሰማቸዋል። ለምን ልጃቸውን ስንት ነገር ቤተሰቡ የድሃ ቤተሰብ ልጅ ነበረ። በእውነት በጣም ነው የሚያሳዝኑ። እናትና አባቱ እንኳን እንዴት እንደሚያሳዝኑ ሽማግሌ እናትና አባቱን ለምን ይጦራል? ለምን ይጠውራል? ለምን ቤት ሊሰራላቸዋል? ለምንስ ብር ይሰጣቸዋል? ብላ ነው እንግዲህ በቅናት ያው እንደዚህ ያደረገችው ማለት ነው። ተባብረው እንደዚህ ያደረገችው የሆነ ዶሮ እንኳን ቢንጠለጠልበት ቅንጥስ ብላ የምትወድቅ እንጨት ራሱን አጥፍቶ ነው ብላ እንግዲህ ደስተኛ ነበረ። የእውነት በጣም ቪዲዮውን ስታዩት በጣም ነበረ የእውነት። አሁን እናትና አባት ቪዲዮውን ሲያዩ ፎቶውን ሲያዩ ትክክለኛ ፍርድ ሳያገኙ እንደዚህ እያለቀሱ እያነቡ፣ ነገር ግን እነሱ እንደፈለጉ ይዝናናሉ፣ እንደፈለጉ ይንቀሳቀሳሉ ማለት ነው። እና ስለዚህ እባካችሁን ፍትህ ለአለልኝ አዘነ ባጭሩ ለቀረው ለ15 ቀኑ ሙሽራ የእውነት ፍትህ ሊሰጠው ይገባል። ለእናትና አባቱ ቢያንስ ልጃችን ቢሞትም ገዳዮቹ ትክክለኛ ፍትህ አግኝተዋል ብለው ያው አርፈው ቁጭ ይላሉ ማለት ነው ቢያንስ እንኳን። ነገር ግን ቆሰሉ የእውነት በየደቂቃው ይታሰራሉ፣ ይፈታሉ፣ ይታሰራሉ፣ ይፈታሉ። እና አሁንም ይግባይ ብለው ሊፈቱ ስለሚችሉ ለምን ትክክለኛ ፍርድ አቅመ ደካማ ናቸው ወደዛ ወደዚህ ብለው ጠበቃ ቀጥረው መከራከር አይችሉም? ለምን? ምንም ገንዘብም የላቸውም። በጣም ነው የሚያሳዝኑት። እና ስለዚህ ትክክለኛ ፍርድ ይሰጠው ልጃቸውን። ያው እስካሁን ድረስ ልጁም ነፍሱ ትረፍ። በየጊዜው እንደዚህ እየተመላለሱ አቅመ ደካማ እናትና አባት እየተመላለሱ ፍርድ ቤት እነሱን ሲያዩ እነሱ ሲፈቱ ታስረዋል ተብለው፣ በነገራችን ላይ መታሰር መቀለብ ነው። በነገራችን ላይ ሄደው ይታሰራሉ፣ የመንግስትን ንብረት እየበሉ ቁጭ ይላሉ። መታሰር ያው እንግዲህ እስከ ስንት ዓመት እንደሚታሰሩ አይታወቅም። ያችን ጨርሰው ይወጣሉ ማለት ነው። ነገር ግን ለምን ማያዳግም እርምጃ ማያዳግም ፍትህ ሊሰጣቸው ይገባል ለነኛ ምስኪን እናትና አባቱ።
ለነኛ አሮጊት እናትና አባቱ ፍትህ ሊሰጥ ትክክለኛ ፍትህ ማግኘት አለባቸው። በእውነት የደቡብ ክልል መንግስት ይህንን ነገር ሊገነዘበው ይገባል። አመሰግናለሁ።